ሰበር ዜና ተሰምቷል። በስተመጨረሻ ሴዶ ተስማማም። ሁለተኛው እንግዲህ በኢትዮጵያ የኤምኤምኤ ፋይት በሴዶና በጆኒ መካከል እንደሚደረግ እንግዲህ ሲነገር ነበር። ታዲያ በሁለቱም ወገኖች መካከል እንግዲህ ከፍተኛ ውዝግብ ሲነሳበት የነበረው የሁለተኛው የኤምኤምኤ ውድድር በዛሬው ዕለት እንግዲህ ሴዶ ማርሻል አርት ከአዘጋጆቹ ከነጌታቸው ጋር ከላይ እንደምትመለከቱት ውሉን ተፈራርመዋል። በዚህም እንግዲህ ሴዶ መስማማቱንና ሁለተኛው በኢትዮጵያ የኤምኤምኤ ውድድር ሴዶ ከጆኒ እንደሚደረግ በስተመጨረሻም ተረጋግጧል። በዚህ ጉዳይ ላይ እንግዲህ ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ። ማርያምን ግን ወደዳችሁም ጠላችሁትም ሴዶ is a master marketer። ማርያምን እንደሱ ማርኬቲንግ የሚችል ሰው የለም። like you know who he reminds me of? Jake Paul። አስቡት Jake Paul, everybody hates Jake Paul ግን ለዛ ነው ፋይቱን ገዝተውት ቁጭ ብሎ የሚሉት። that's why like he's a very high paid boxer። ሪች ቤት እያደረጋችሁ እኮ ነው አውቆ አላህ ድብድብ አይፈቅድም። እናቴ እምቢ ብላኛለች like ያናድንና ከዛ በቃ ይሄ ልጅማ ሲሸነፍ ማየት ፈልጋለሁ ብለህ ፋይቱን ትገዛዋለህ። ማርያምን ይመቸው ሴዶ ማስተር ማርኬተር። Dame 24 hours later. ሴዶ ፈርተሽ አንቺ ነሽ እያስወራ ነው እኮ ፈርም ብለህ ታስወራ። እናቴ ትቆጣኛለች ብለህ ስማ፣ እኔ አም ፕሮፌሽናል ስለሆነ ነው እናቴ ትቆጣኛለች እንጂ አልፈራሁም። እኔ በነፃ እገባለሁ። ፕሮፌሽናል አድርጉት እንጂ በነፃ እገባለሁ። እርግጠኛ ነው ሰምታችኋል። አሁን ከነገች ጋር አገናኘዋለሁ፣ እዛ እንፈራረማለን። ፕሮፌሽናሊ በነፃ ብለሃል። እገባለሁ፣ እኔ በነፃ እገባለሁ። ፕሮፌሽናል አድርጉት እናንተ፣ ፕሮፌሽናል አድርጉት። ለአንድ ወገን አታድርጉ። እኛ ለአንድ ወገን አናደላ። ሴዶ ነው እንደሆነ አንተ ደግፈኝ በቃ እና ያለን መድረክ ላይ በነፃ እንገባለን። we are brothers by the way። እንደዛ አይደለም። ሴዶ ጀግና ነው፣ ከድሮ ጀምሮ ነው የማውቀው። እና ያለን በነፃ በቃ እና ዲል እንዳሸሹ አሁን እንዳሸሹ አሁንም እንዳሸሹ እናንተ እየሸሻችሁ ያላችሁት እናንተ ችግር የለም። እንግዲህ ብዙዎቻችሁ ሴዶ እንደምታስቡት ሰው እንዳልሆነ ዛሬ አሳይቷል። ብዙዎች በምክንያት እያበዙ ከፋይቱ ርቀዋል። ብዙ በሶሻል ሚዲያ እንዲሆነ እያሉ ብዙ ሰዎች ፈርተው በሶሻል ሚዲያ እኛን ወቅሰው ቀርተዋል ከፋይት። ሴዶ ግን እኔ ፈሪ አይደለሁም፣ እኔ ማርሻል አርቲስት ነኝ እንዳለውም እኔ ኪንግ ነኝ እንዳለውም ሆኖ መጥቶ ፋይቱን ማድረግ አለብኝ። የምን 5 ሚሊዮን ብር ነው የምን 10 ሚሊዮን ብር ነው በነፃም ቢሆን ፋይት አደርጋለሁ። አይ ዶንት ኬር የእናንተ ብር ገደል ይግባ ብሎ ነው ፋይት ማድረጉን የወሰነው። ይሄ ነገር አሚን ፊርማው እንዲካሄድ ወይም ደግሞ ሴዶ ፋይት እንዲያደርግም የስፖርት ወዳጆችና የአዲስ አበባ ኢንተግሬትድ ማርሻል አርት ኃላፊዎች መጥተው አዋውለውን ፋይቱ ይደረጋል። ቀኑን በቅርቡ እናሳያቸዋለን። እዚህ ይሄ የምታዩት ሸጋ ኢንቨንት ኦፊስ ነው ያለነው። የባለፈውን ያንን ምርጥ ዝግጅት ያዘጋጁልን እነሱ ናቸው። ስቴይ ቲዩንድ። ውድድር አላህ አይፈቅድም ብዬ አልኩኝ፣ እናቴም አትፈልግም አልኩኝ ብዬ ኡስማን ቤት ገባውና እነዚህ ሰዎች የሚፈልጉትን ነገር አውቃለሁ። እኔ ከነሱ ቀድሜ ነው እነሱ የሚያስቡትን ማውቀው ማለት ነው። ከዛ እነሱ ሄዱና እሱን አወጡና ተቀባበሉት። ሪፖስት ምናምን ውድድሩ ቢፈልጉት ኖሮ እንደዛ ያደርጉ። ገብቷቸዋል አይደል? ውድድሩ እነሱ አይፈልጉትም፣ እኔ እንድገባ አይፈልጉም። ህዝቡ ግን እኔ እንድገባ ነው የሚፈልገው። እነሱ ናቸው ውድድር እንዳልገባ ብዙ እንቅፋቶች የሚያቀርቡት፣ ብዙ ነገር ያስደርጋሉ፣ አካውንት ያዘጋሉ። አያችሁ አይደል? እኔ ያስተላለፍኩትን መልእክት ትክክለኛው መልእክት ለህዝቡ እንዳይደርስ ምን ያደርጋሉ? መተው ቪዲዮ ያስጠፋሉ፣ አካውንት ያዘጋሉ። እኔ ለህዝቡ ትክክለኛው አካሄዱ ማለት ነው ፕሮፌሽናሉ መንገድ ያስረዳሁትን ለህዝቡ እንዳይደርስ ይገቡና ምን ያደርጋሉ? ቪዲዮ ያስወርዳሉ።
አካውንት ያዘጋሉ። ህዝቡ እንዲያውቅ ነው የምፈልገው እኔ ይሄ ሁሉ ማለት ነው። ሌጋሲያቸውን እንደማሳጣቸው ያውቃሉ። ልጁን ድራሹን እንደማጠፋው ያውቃሉ። ገብቶሃል አይደል? ልጁ ድራሹን እንደማጠፋው ስለሚያውቁ እኔ እንድገባ አይፈልግ። ህዝቡ ነው እኔ እንድገባ የሚፈልገው። እኔ እኮ አሁን ይኸውላችሁ ያልገባው ህዝቡ ያልገባው ነገር እኔ ከህዝቡ ጋር እየተፋጀው ነው። ከነሱ ካዘጋጁ ጋር እየተፋጀው ነው። ከሚወዳደረው ጋር እየተፋጀው ነው። ከሶስት ነገር እየተፋጀው ነው ብቻ ያለሁት ማለት ነው። ገብታችኋል አይደል? እንድትረዱልኝ የሚፈልገው ህዝቡ እዚህ ጋር ለምን አገባም ብሎ እንትን ይለኛል። አዘጋጁ ደግሞ እዚህ ጋር መጥቶ ሌላ ነገር ይሰራብኛል። አካውንት ያጠቃል ምናምን ይላል። ልጁም ተወዳዳሪውም መጥቶ ማየው ነገር ከሶስቱ እየተፋጀው ነው። በቃ ይሄ ይቻላል። ያራድ ያንን ነው የምልህ። በሰከንድ አጋድመዋል። ምን ያደርጋል? እኔ በሰከንድ አጋድመዋል። ችግር የለም። ምን ያደርጋል? ህይወት ከጠፋ ደግሞ በግራኝ መጣም ብዬ ይፈርማል። ህይወቱ ባጠፋው ይፈርማል። እሱ ነው ልቀም ያለው ተናጋሪው እጅ ቢሆን አዳማጩ አቅለኛ ይንተው ሰው ዝም በለው እባክህ። ኢንሻአላህ ራሱን ዘግተው ታባይ ሲያኛን ይችላል። በመጨረሻም ሴዶ ማርሻል አርት ለድብድቡ መፈራረሙ ተገልጿል። በዛሬው ዕለት የስዊፍት ቦክስ ባለቤቱ አቶ ጌታቸውና እንዲሁም ደግሞ ሴዶ ማርሻል አርትና እንዲሁም በርካቶች በተገኙበት እንደምትመለከቱት መፈራረማቸው ለመመልከት ችያለሁ። ብዙ ውዝግቦችን ሲነሱበት የነበረው በሴዶ ማርሻል አርትና እንዲሁም ደግሞ በጆን መካከል የሚደረገው የኤምኤምኤ ፍልሚያ ሊደረግም ይመስላል። በሁለቱ መካከል የሚደረገው ይህ ፍልሚያ ማን የሚያሸንፍ ይመስላችኋል? ሐሳባችሁን ግለጹልኝ። ለተጨማሪ አዳዲስ ወቅታዊ መረጃዎች የፕላስ ምልክቷን እየነካችሁ ፎሎ በማድረግ ቤተሰብ ሁኑ። በስተመጨረሻም ሴዶ ማርሻል እናቱ ፈቀደችለት። እንደምትመለከቱት ነው እንግዲህ ሴዶ ማርሻል ከጌታቸው ጋር ውሉን በመጨረሻም ተፈራርሟል። ድብድቡ አለ ማለት ነው። እንግዲህ ከብዙ ውዝግብ በኋላ ፈሪ ላለኝ ለሀበሻ ህዝብ በአጠቃላይ ማንነቴን አሳያለሁ ሲል ጉዱን ሊያሳየን ተፈራርሟል ማለት ነው። ያን ቀን እንጠብቀዋለን በናፍቆት። ይሄን ዜና በመስማታችን ደስተኛ ነኝ። ለማንኛውም ፎሎ ያደረጋችሁ ወዳችኋለሁ። ቻው። እኛ እኮ በረዶ ላይ ጥብስ ጠብሰን ይበላል። ሰይዶ አምልጥ። ምንም አልገባህም። ምንም ነገር አልገባህም። ጌታቸው በጆኒ ሊያስደበድብህ ነው። አምልጥ። አሁን 1 ሚሊዮን ብር አቀረበ። ቀጣይ 1.5 ሚሊዮን ብር ያቀርባል። ያን ቻሌንጅ ካልተቀበልክ በፌዴራል ፖሊስ በግድ ወስዶ ነው የሚያስደበድብህ። አምልጥ። ወደ ወራቤ ወይ ወደ ስልጤ ቶሎ በሚወጣ ፒካፕ አምልጥ። ሰይዶ አምልጥ። ጌታቸው ባህል በቃ በጆኒ ሊያስደበድብህ ነው። አምልጥ። የሚያስፈሩ የሚመስሉ ነገሮች ምንም እንዳልሆኑ ማሳያችን ሴዶ ነው። በጩኸታቸው በመንፈራገጣቸው ምንም እንደማያመጡ ስትቀርቧቸው ምንም እንደሆኑ ማሳያችን ሴዶ ነው። ሴዶ እንግዲህ አልወዳደርም እንዳለ ታውቃላችሁ። ያው ፈጣሪ ድብድብ አይወድም፣ እማዬም ደግሞ ትቆጣኛለች እንዳለ ሰምታችኋል ብዬ አስባለሁ። ፈሪ ለእናቱ ነው። ምን ማድረግ ይቻላል? ታዲያ ግን እኛ ብዙ እንማራለን ከሱ። ሞቲቬሽን ነው በእውነት። በድብድቡ እንኳን ባይሆን በሞቲቬሽኑ ሰርቶልሃል ሴዶዬ። እና ፌስ ዩር ቻሌንጅ፣ የህይወታችሁን ቻሌንጆች ፌስ አድርጓቸው። ቀርቧቸው አንዳንዴ ምንም ናቸው። ምንም በጣም አስቂኝ ነገር ነው በእውነት። እነጌች ግን ኔክስት ከጆኒ ጋር ማን ማች እንደሚያደርግ መታችሁ አሳውቁን ባይ ፋይናሊ ዘ ፋይት ኢዝ ኦን። በመጨረሻም ሴዶ ማርሻል አርት ለድብድቡ ፈቃደኝነቱን ገልጿል። የታሪካዊ ፍልሚያ ይፋዊ ማብሰሪያም ሴዶ ማርሻል አርትና ጌታቸው መለሰ በስምምነታቸው እንግዲህ በሁለቱም ፊርማ ተረጋግጧል። በጉጉት ሲጠበቅ የነበረው የኢትዮጵያ ኤምኤምኤ ፋይት ዛሬ በተከናወነው ደማቅ ስነስርዓትም ሴዶ ማርሻል አርት ከውድድሩ አዘጋጅ ጌታቸው መለሰ ጋርም ውድድሩን በይፋ ለመቀበልና በክፍያ ዙሪያም እንግዲህ የፍልሚያ ስነስርዓትም ተከናውኗል ማለት ነው። የውድድሩ አዘጋጅ ጌታቸው መለሰ ስምምነቱን ተከትሎ ባስተላለፈው መልእክትም ፋይት ኢዝ ኦን ወይም ደግሞ ፍልሚያው ጀምሯል በማለትም ውድድሩን መቃረቡን ያበሰረ ሲሆን ሴዶ ማርሻል አርት ደግሞ እንግዲህ በውድድሩ ላይ ለመሳተፍ ሙሉ ዝግጁነቱን አረጋግጧል። በጥቅምና በክፍያ ስነ ስርዓቱ ላይ ደግሞ እንግዲህ የጋራ መግባባት ላይ ተደርሷል ተብሏል። አዘጋጆቹና ተወዳዳሪዎቹ ወደ ቀጣዩ የዝግጅት ምዕራፍም ተሸጋግረዋል። ይህ ታላቅ ፍልሚያ የሚካሄድበት ቀን ደግሞ በቅርቡ ይፋ ይደረጋል ተብሎ ይጠበቃል። እስኪ እናንተስ ደግሞ ለዚህ ታላቅ ፍልሚያ ዝግጁ ናችሁ ወይ ነው ጥያቄው። ማን ያሸንፋል ብላችሁ ታስባላችሁ? ሐሳባችሁን በኮሜንት አካፍሉ። ናቲ ባርበር ሾፕ አዲስ አበባ ገባው እያለ ነው። ዘመናዊ ዓለም አቀፍ ስታንዳርዱ የጠበቀ ጸጉር ቤት የወንዶች የሙያ ሳሎን ከፈትኩ እያለ ነው። ከች በሉና የት ነበር አድራሻሽ ብራዘር? ራዩማ ህንጻ ላይ ከች በሉ እያላችሁ ነው። ናቲ ባርበር ሾፕ